ሰላም ጤና ይስጥልኝ። ሼፍ ኔክ ነኝ። እንኳን ወደ አዲሱ ቻናሌ በሰላም መጣችሁ። በመጀመሪያ ደረጃ በቲክቶክ አብራችሁኝ ስላላችሁ፣ ስለቆያችሁ፣ ስለሰጣችሁኝ ፍቅር፣ አስተያየትና ድጋፍ እጅግ አድርጌ አመሰግናለሁ። ዛሬ ግን ለሁላችንም የሚሆን አንድ ትልቅና እጅግ የሚያስደስት አዲስ ዜና ይዤላችሁ መጥቻለሁ። አሁን ደግሞ በይበልጥ በሰፊውና በጠለቀ ሁኔታና በጥራት የምንገናኝበት አዲስን ዩቲዩብ ቻናል ጉዟችንን በይፋ ለመጀመር ዝግጅቴን አጠናቅቄያለሁ። ለመሆኑ በዚህ አዲስ ጉዟችን ምን ይዤላችሁ እመጣለሁ? አብዛኞቻችን በየቀኑ በኩሽናችን ውስጥ የምንጠቀማቸውን በገበያ ውስጥ የምናያቸውን በርካታ የአትክልትና የፍራፍሬ እንዲሁም የቅመማ ቅመም አይነቶች ስለ ኢንግሪዲየንትስ፣ ነገር ግን ከነዚህ ኢንግሪዲየንት ጀርባ ያሉትን ድብቅ የሳይንስ ሚስጥር፣ አስደናቂ ታሪክና የጤና በረከት ምን ያህል እናውቃቸዋለን በሚል ሰፋ ያለ ዘገባን የሚያትት ቪዲዮ ይዤላችሁ እመጣለሁ። በቀጣይ በምናዘጋጀው አዳዲስ ቪዲዮቻችን አንደኛ የኢንግሪዲየንቶች ድብቅ ዓለም፣ በየቀኑ የምንመገባቸው ምግቦች በውስጣቸው ምን አይነት ቫይታሚን፣ ሚኔራል እና አንቲኦክሲዳንት እንደያዙ በዝርዝር እንመረምራለን። እያንዳንዱ አትክልትና ፍራፍሬ በሰውነታችንና በደማችን እንዲሁም በህዋሳቶቻችን ውስጥ እንዴት እንደሚሰራ በሳይንሳዊ ማስረጃ እንመለከተዋለን። ሁለተኛ ምግብ እንደ መድኃኒት፣ የምትመገበው ምግብ መድኃኒት ይሁንልህ እንደሚባለው ሁሉ በየቀኑ የምንመገበው ምግብ እንዴት ከህመም እንደሚጠብቀን፣ የደም ግፊትን፣ የስኳር መጠንን፣ የኮሌስትሮልን ችግርን እና የምግብ መፈጨትን እንዴት እንደሚያስተካክልልን ከጤና ጋር አስተሳስረን እንነጋገራለን። ሶስተኛ የሼፍነት ሙያዊ ሚስጥሮች፣ የምግብና የጤና ጥቅም ሳናበላሽ ጣዕሙን ፍጹም አድርገን በኩሽናችን ውስጥ እንዴት ማብሰልና ማዘጋጀት እንዳለብን የሙያዊ ሚስጥሮችን አካፍላቸዋለሁ። ምክንያቱም ጥሩ ምግብ ለጤና ብቻ ሳይሆን ለጣዕምና ለደስታም ጭምር ነው። ምን አይነት ርዕሶችን ትጠብቃላችሁ? በቅርቡ የሚለቀቁ ቪዲዮዎቼ ውስጥ እጅግ የሚያስገርሙ በርካታ ሰዎችን የሚያወዛግቡ ርዕሶችን ይዤላችሁ ብቅ እላለሁ። ለምሳሌ የተለያዩ የአፕልና የአስፓራገስ ዝርያዎች በኩሽና ውስጥ ያላቸው ልዩነት፣ አቮካዶን ሁላችንም ወደ ቆሻሻ ስለምንጥለው የአቮካዶ ፍሬ በውስጡ የያዘው ድንቅ የአንቲ ኦክሲዳንት ሀብት አካፈላችኋለሁ። በዓለም ላይ ያሉ አስደናቂ የሙዝ ዝርያዎች ከቢጫ እስከ ቀይ፣ ከቀይ እስከ ሰማያዊ ድረስ ያለውን ልዩነት እናያለን። እንዲሁም ብዙ ሰዎችን የሚያወዛግበው ኦርጋኒክ እና ነን ኦርጋኒክ ምግቦች እውነተኛ ልዩነታቸውና የገበያው ሚስጥር ምንድን ነው? እሱንም እናካትታለን። ሌሎችንም በርካታ ትምህርታዊ ይዘቶችን በጥራት አዘጋጅቼ ጨርሻለሁ። ይህ ቻናል ስለ ጤናችን፣ ስለ አመጋገባችን ዘይቤና በኩሽና ውስጥ ስለምንጠቀምባቸው ድንቅ የተፈጥሮ ስጦታዎች በጥበብና በእውቀት የምንነጋገርበት ትልቅ መድረክ ነው የሚሆነው። እናንተም በበኩላችሁ እንዲሰራላችሁ የምትፈልጉት ልዩ የኢንግሪዲየንት አይነት ካለ፣ የጤና ርዕስ ወይም ደግሞ የምግብ አይነት ካለ በኮሜንት ጻፉልኝ። የእናንተ ጥያቄ የቀጣዩ ቪዲዮዎቼ መነሻ ይሆናሉ። አዳዲስ ቪዲዮዎች እንደወጡ ወዲያው እንዲደርሳችሁ ደግሞ የዚህ ቻናል ቤተሰብ አካል ለመሆን አሁኑኑ ሰብስክራይብ የሚለው ምልክት ተጫኑ። የደወል ምልክቷንም ማብራታችሁን እንዳትረሱ። ቪዲዮውንም ለወዳጅ ለዘመዶቻችሁ ሼር በማድረግ መልካሙን እውቀት አጋሩ። በጣም አዳዲስ መረጃ ሰጭና ድንቅ በሆኑ ቪዲዮዎቼ በቅርቡ እመለሳለሁ። እስከዛው እናንተ በጤናና በሰላም ቆዩኝ። ሼፍ ኔክ ነበርኩኝ።